ይህኛው ደግሞ የፈርስት ኬዝ ያልኳችሁ የሲምፕል ታይፕ ኦፍ ፕሮጀክታይል ሞሽን ነው። ቀጥታ ኳስ ከመሬት ወደ ላይ ሲለጋ ሄዶ የሚያርፍበትን ቦታ ማለት ነው። ኦኬ ካልኩሌት ማድረግ ነው። የዚህን ፕሮጀክታይል ሞሽን ኢኩዌሽን ካልኩሌት እናደርጋለን። ኦኬ ይህ ቀጥታ ኳሱ ከመሬት ወደ ላይ ሲለጋ መቶ መሬቱ ላይ ኳሱ እስኪያርፍ ድረስ ያለው ታይሙ ኤች ማክሱ ወይም ማክሲመም ሃይቱ ሬንጁ ማለት ኤክሱ ከዚህ ከተለጋበት ቦታ ተነስቶ የቱ ጋር መሬት ላይ ያርፋል የሚለው ማለት ነው። ሬንጅ ማለት ከተለጋበት ተነስቶ መሬት ላይ የሚያርፍበት ርቀት ከዚች ያለችው ሬንጅ ኤክስ ማለት ነው፣ ወይም ሬንጅ ይባላል። ኦኬ ሆሪዞንታል ዲስፕሌስመንት ነው ይሄኛው። ኤች ማክስ ደግሞ ምንድነው? ኳሱ ሲለጋ ማክሲመም ከፍታ ላይ ኦኬ ማክሲመም ከፍታ ማለት ነው። ማክሲመም ከፍታው ምን ያህል ነው የሚለውን በደንብ አንደርስታንድ ለማድረግ ይረዳናል። ኤች ማክስ ማለት ማክሲመም ከፍታውን ነው የሚያሳየን ማለት ነው። ኦኬ ከዛ ቴታ ማለት ደግሞ ኳሱ ወደ ላይ የተለጋበት ከመሬት አንጻር ያለው አንግል ሪላቲቭ ቱ ግራውንድ። ኦኬ ሪላቲቭ ቱ ሆሪዞንታል፣ ምክንያቱም መሬት ፍላት ነው ሆሪዞንታል ነው ብለን እናስብና ይህ መሬት ከሆነ ከመሬት በምን ያህል አንግል ወደዚህ ነው ወዲህ ነው ወይስ ቀጥታ ወደ ላይ የተጠለዘ ኳስ የሚለውን የሚያሳይ ማለት ነው። ቴታችን ያሳየናል ማለት ነው። ስለዚህ የመጀመሪያው ኬዝ ኦልዌይስ ማሰብ ያለባችሁ በዚህ ኬዝ ከመሬት አንድ ኳስ ወደ ላይ ሲለጋ ሁሌም ቪ ኢኒሻል አለው፣ ኢኒሻል ቬሎሲቲ አለው ሁሌም። ኦኬ ኢኒሻል ቬሎሲቲ በኢኒሻል ቬሎሲቲ ነው የሚለጋው ማለት ነው። ስለዚህ ይቺ ኢኒሻል ቬሎሲቲ ደግሞ በዚህ ይሄ ዳይሬክሽኑ የቬሎሲቲው ዳይሬክሽን በዚህ ነው እንዳያችሁት። ይኸው ይቺን አንግል ጠብቋት። ይቺን እዚህ ጋር ሪፕሬዘንት አድርገናል ኢኒሻል ቬሎሲቲውን። ቪኢኒሻል የኳሱ ኢኒሻል ቬሎሲቲውን እዚህ ጋር ሴም ዳይሬክሽን ዊዝ ግራውንድ ያለው አንግል ቴታ ነው። ኦኬ ስለዚህ ሁለት ኮምፖነንት አለው ኢኒሻል ቬሎሲቲያችን፣ ምክንያቱም አንግል ስላለው ማለት ነው። ኢኒሻል ቬሎሲቲያችን ቪኤክስ እና ቪዋይ ማለት ነው። ሁለት ኮምፖነንት አለው፣ በዋይ ዳይሬክሽን እና በሆሪዞንታል ዳይሬክሽን ነው ማለት ነው። ኮምፖነንት አለው ይህ ኢኒሻል ቬሎሲቲ። ስለዚህ ቪኤክስ ማለት ቪኢኒሻል ቬሎሲቲ ታይም ኮስ ቴታችን ይቺ አንግል ስላለች ማለት ነው። ኦኬ ይቺን አንግል ይቺ ቪኤክስ ማለት እንደምታውቁት አጀሰንት ነው አይደለም? አጀሰንት ማለት ደግሞ በኮስ ቴታ ነው የምንወስደው። ሶ ቪ ኢኒሻል ታይም ኮስ ቴታ ማለት ነው። የዚህ አጀሰንት ቫሊዩ ኦልዌይስ ሃይፖተነስ ታይም ኮስ ቴታ ነው። ኦፖዚት ነው ይሄኛው ደግሞ። ይሄ ኦፖዚት ደግሞ ቪዋይ ነው። የቪዋይ ወይም የኦፖዚት ቫሊዩ ኦልዌይስ ሃይፖተነስ ታይም ዋት ነው? ሳይን ቴታ ነው። ስለዚህ ይህን ቀጥታ እዚህ ጋር አስቀምጥ ነው ማለት ነው። ቪኤክስ ኢኳልስ ቱ ቪ ኢኒሻል ኮስ ቴታ፣ ቪዋይ ኢኳልስ ቱ ቪ ኢኒሻል ሳይን ቴታ ማለት ነው። ስለዚህ ቪኤክስን እና ቪዋይን ከለየን እንግዲህ ሁለት ኮምፖነንት እንዳለው እንደነገርኳችሁ ሆሪዞንታል ቨርቲካል። ኦኬ ቨርቲካል ሆሪዞንታል ሁለት ቬሎሲቲ ኮምፖነንት አለው። በሁለት ዳይሬክሽን ነው ይሄ ነገር እየተጓዘ ያለው። ቢኮዝ እንደምትመለከቱት ቀጥታ ወደ ላይ አይደለም ወይም ቀጥታ ሆሪዞንታል አይደለም። በዚህ ፖይንት ኦኬ ወደ ላይም እየተጓዘ ነው፣ ወደ ጎንም እየተጓዘ ነው። ስለዚህ ሁለት ቬሎሲቲ ያለው ማለት ነው። ቢኮዝ አት ሴም ታይም ወደ ጎን እየተጓዘ ነው፣ ከዛ ደግሞ እንዲሁም ወደ ላይም እየተጓዘ ስለሆነ ማለት ነው። አሁን እዚህ ጋር እንመጣና ሜጀር ኢኩዌሽን፣ ይህን የምታውቁት ካይነማቲክስ ኢኩዌሽን ነው። ቀደም ሲል በነበረው ቪዲዮ ላይ ይሄን አሳይቻችኋለሁ እንዴት ድራይቭ እንደምናደርግ። ኦኬ እንዲቀላችሁ ቀደም ሲል የነበረውን ቪዲዮ ያላያችሁ ካላችሁ እሱን ቪዲዮ አይታችሁ ብትመለሱ በጣም ይቀላችኋል ይህን አንደርስታንድ ለማድረግ። ስለዚህ ቶታል ዲስፕሌስመንት ማለት ቪ ኢኒሻል ታይም ቲ ፕላስ 1/2 ኤቲ ስኩዌር ነው። ይሄ ኖርማል ኪኔማቲክስ ኢኩዌሽን ነው። ይሄ ኖርማል ካይነማቲክስ ኢኩዌሽን ማለት ነው። ኦኬ ይሄ ቪኤፍ ፋይናል ቬሎሲቲ ቪ ኢኒሻል ታይም ቪ ኢኒሻል ፕላስ ኤቲ ነው። ኦኬ ቪ ፋይናል ስኩዌር ኢዝ ኢኳልስ ቱ ቪ ኢኒሻል ስኩዌር ፕላስ 2ኤኤስ ነው። ኦኬ ይሄ ካይነማቲክ ኢኩዌሽን። ይህን ካይነማቲክ ኢኩዌሽን ወደ ፕሮጀክታይል ሞሽን ስንቀይረው ተመልከቱ። እዚህ ጋር ይመጣል፣ እንደዚህ ይመጣልናል። ኤች ኤስ ዲስፕሌስመንቷ በኤች እንቀይራታለን። ሶ ሲምፕል ዲስፕሌስመንቷን በኤች እንቀይራታለን። ምን ይሆናል? ኤች ኢዝ ኢኳልስ ቱ ቪ ኢኒሻል ታይም ቲ ፕላስ 1/2 ጂቲ ስኩዌር። እዚህ ጋር ተመልከቱ፣ ጂ አልነበረም እዚህ ጋር አክሲለሬሽን ነበር አይደለ? እዚህ ጋር ግን ኤን በጂ ቀየርናት። ይችን ኤ በማን ቀየርን? በጂ በግራቪቲ ቀየርን። ቢኮዝ
ይሄ ፕሮጀክታይል ሞሽን ነው። ያ ማለት ወደ ላይ የተወረወረ ኳስ ነው። አክስለሬሽኑ ኦልዌይስ ግራቪቲ ነው ማለት ነው። ግራቪቴሽናል አክስለሬሽን ነው ማለት ነው። ኦኬ የተወረወረ ፍሪ ፎል የሚያደርግ የትኛውም ነገር አክስለሬሽኑ ከማ ጋር እኩል ነው? ከግራቪቴሽናል አክስለሬሽን ጋር እኩል ስለሆነ በኤ ቦታ በአክስለሬሽን ቦታ ጂን እናስገባታለን ማለት ነው። ስለዚህ ይህንም በደንብ አንደርስታንድ አድርጉት። በኤ ቦታ ጂን እናስገባለን ግራቪቴሽናል አክስለሬሽን ማለት ነው። 9.8 ሜትር ፐር ሰከንድ ስኩዌር ማለት ነው። ከዛ ቲ ስኩዌር የምታውቁት ነው ማለት ነው። የተቀየረው ይህ ብቻ ነው ማለት ነው። ኦኬ ጂ እና ኤች ኤስ ዲስፕሌስመንት የነበረው በቃ ኤች ሃይት ስለሆነ ወደ ላይ ስለሆነ ኤች አልን ማለት ነው። ከዛ ሁለተኛው ኢኩዌሽን ላይ ልክ እንደ ቅድሙ ቪኤፍ ኢዝ ኢኳልስ ቱ ቪ ኢኒሻል ፕላስ ጂቲ ሆኗል ማለት ነው። ለምን እዚህ ጋር እንደምትመለከቱት ኤቲ ነበር። አሁንም ሴም ኬዝ ነው። ቨርቲካል ሙቭመንት ስለሆነ ይሄ ጂ ይሆናል ማለት ነው። የተወረወረ ነገር ስለሆነ አክስለሬሽናችን ኦልዌይስ ጂ ነው ማለት ነው ኮንሲደር የምናደርገው። ከዛ ቀጥሎ ያለው ቪኤፍ ስኩዌር ነው። ቪኤፍ ስኩዌር እንደምትመለከቱት ቪ ኢኒሻል ስኩዌር ፕላስ ቱ ጂኤች በቃ አክስለሬሽን ኦልዌይስ በጂ ይቀየራል። በዚህ ፕሮጀክታይል ሞሽን ላይ እዚህ ጋር የምታውቁት ካይነማቲክ ኢኩዌሽን፣ ይህ ካይነማቲክ ኢኩዌሽንን ቀጥታ በኤ ቦታ ጂን አስገቡ። በኤስ ቦታ ኤችን ማስገባት ማለት ነው። ኦኬ በኤ ቦታ ደግሞ ጂን፣ በኤ ቦታ ጂን ካስገባችሁ በኤስ ቦታ ኤችን ካስገባችሁ ወዴት ቀየራችሁት ማለት ነው? ወደ ፕሮጀክታይል ሞሽን ኢኩዌሽን ማለት ነው። ኦኬ ስለዚህ ቤዚኩ ይህን አንደርስታንድ ማድረግ ነው። ከዛ ምን ይፈጠራል እዚህ ጋር ቪ ኢኒሻል ስኩዌር ፕላስ ቱ ጂኤች ማለት ነው። ጨረስን ማለት ነው። ወደ ፕሮጀክታይል ሞሽን ከዚህኛው ወደ ፕሮጀክታይል ሞሽን ቀየርን እዚህ ጋር ማለት ነው። ኦኬ ከጨረስን በኋላ አንድ ልብ እንድትሉ የሚያስፈልገው ነገር እዚህ ጋር ላሳያችሁ። ኦኬ እዚህ ጋር ላሳያችሁ ዲስፕሌስመንት ኢን ኤክስ ዳይሬክሽን ማለት ነው። ኦኬ እቺ እዚህ ጋር እንዲህ ነበረች አይደለ? ይሄ ነበር። አሁን ዲስፕሌስመንት በሁለት ዳይሬክሽን ይኖረናል። ኦኬ ዲስፕሌስመንት በሁለት ዳይሬክሽን ይኖረናል። ለምን? በኤክስም በዋይም ዳይሬክሽን ሙቭ እያደረገ ነው። ይሄ ነገር እንደምትመለከቱት በኤክስ እና በዋይ ዳይሬክሽን ሙቭ እያደረገ ስለሆነ አሁን ለይተን ነው ምንመታው ማለት ነው። በደንብ አድርገን አንደርስታንድ ለማድረግ ለይተን እንመታለን ማለት ነው። ሶ እዚህ ጋር ምን ይሆናል? ኤስ ኤክስ ማለት ምንድን ነች? ዲስፕሌስመንት ኢን ኤክስ ዳይሬክሽን ኢዝ ኢኳልስ ቱ ቪ ኢኒሻል ኢን ኤክስ ዳይሬክሽን ታይም ቲ ፕላስ 1/2 ጂቲ ስኩዌር። ኦኬ በደንብ ተመልከቱ፣ በደንብ ተመልከቱ። ዲስፕሌስመንታችን ኢን ኤክስ ዳይሬክሽን እኩል ይሆናል ቪ ኢን ኤክስ ዳይሬክሽን ታይም ቲ ፕላስ 1/2 ጂቲ ስኩዌር። ለምንድን ነው እንደዚህ ኤክስ ያደረግነው? ምክንያቱም ዲስፕሌስመንት በኤክስ ዳይሬክሽን ከሆነ የኤክስ ዳይሬክሽን ቬሎሲቲ ነው ኮንሲደር የምናደርገው። ኦኬ በኤክስ ዳይሬክሽን ከሆነ የኤክስ ዳይሬክሽኑን ኮምፖነንቶች ነው ኮንሲደር የምናደርገው ማለት ነው። ስለዚህ ታይም ቲ ፕላስ 1/2 ጂቲ ስኩዌር ቅድም እንደነገርኳችሁ በኤ ቦታ ጂን እናስገባለን ማለት ነው። ነገር ግን ሆሪዞንታል ሞሽን ላይ በኤክስ ዳይሬክሽን ግራቪቲ የለንም። ኦኬ በደንብ አንደርስታንድ አድርጉ። ይቺ ናት ትልቅ ዲፍሬንስ የምትፈጥረው ማለት ነው። ይህን አንደርስታንድ ማድረግ በጣም ኢምፖርታንት ነው። ጂ በኤክስ ዳይሬክሽን ኦልዌይስ ዜሮ ናት። በፕሮጀክታይል ሞሽን ጊዜ የኤክስ ዳይሬክሽን ኮምፖነንት ላይ ስትሰሩ ኦልዌይስ ግራቪቲያችሁ ዜሮ ናት። ይህን አንደርስታንድ አድርጉ በደንብ። ሶ ምን ይሆናል? ይህን ዜሮ ካደረግነው ይሄ ኮምፖነንት እንዳለ ዜሮ ይሆናል ማለት ነው። ሶ ማን ይቀራል? ይህ ይቀራል ማለት ነው። ቪ ኢኒሻል ታይም ቪ ኢኒሻል ኤክስ ታይም ቲ ማለት ነው። እንደምትመለከቱት ኤ ዲስፕሌስመንት ኢን ኤክስ ዳይሬክሽን ኢዝ ኢኳልስ ቱ ቪ ኢኒሻል ኤክስ ታይም ቲ ይቀራል ማለት ነው። ዜን ዲስፕሌስመንት ኢን ኤክስ ዳይሬክሽን ኢዝ ኢኳልስ ቱ አር። ኦልራይት እዚህ ጋር በደንብ ይሁ በደንብ ይሁ ዲስፕሌስመንት ኢን ኤክስ ዳይሬክሽን ኢዝ ኢኳልስ ቱ አር። ለምንድን ነው እንደዚህ ያልኩት? እዚህ ጋር ተመልከቱ። ይሄ ከዚህ እስከዚህ ተነስቶ ያለው ነው የኤክስ ዳይሬክሽን። ኦኬ የዋይ ዳይሬክሽን ደግሞ ከዚህ ወደ ላይ ያለው ማለት ነው። ኦልራይት ወደ ላይ ነው የዋይ ዳይሬክሽን። ስለዚህ ይሄ ሆሪዞንታል ዲስፕሌስመንት ነው ወይም ኤክስ ነው አይደለ? ዲስፕሌስመንት ኢን ኤክስ ዳይሬክሽን ነው ይሄኛው። ዲስፕሌስመንት ኢን ኤክስ ዳይሬክሽን ነው ሆሪዞንታል ዳይሬክሽን ማለት ነው። ሶ ሬንጅ ይባላል፣ እሱኛው ሬንጅ ይባላል ማለት ነው። ኳሱ ከዚህ ሄዶ እስከሚያርፍበት ያለው ሆሪዞንታል ዲስታንሱ ምን ያክል ነው የሚለውን ያሳያል ማለት ነው። ስለዚህ ስንመለስ እዚህ ጋር ኤስ ኤክስ ወይም ሆሪዞንታል ዲስፕሌስመንት ኢዝ ኢኳልስ ቱ ዲስፕሌስመንት ኢን ኤክስ ዳይሬክሽን ኢዝ ኢኳልስ ቱ ሬንጅ አር which is equals to v ኢኒሻል ኮስ ቴታ ቲ። ለምን ቪኤክስ ማለት ቅድም እንዳሳየኋችሁ ይኸው ቪ ኢኒሻል ኤክስ ማለት ቪ ኢኒሻል ኮስ ቴታ ስለሆነ ማለት ነው። ለምን ከዚህ ጋር መጥቶ ማለት ነው። ኦልራይት
ከዚህኛው ነው ያወጣናት። እንደምትመለከቱት ኤስኤክስ ምን ይሆናል? ኤስኤክስ is equals to r which is equals to v initial cos theta t. So displacement in horizontal direction is equals to range which is equals to v initial cos theta time t ማለት ነው። ስለዚህ እቺ ቴታችን ደግሞ ይቺ ቲ ናት፣ ይቺ ቴታ ናት፣ ይቺ ቴታ ማለት ነች። ኦኬ ዲስ ቴታ ማለት ነች። በመቀጠል ደግሞ አሁን በኤክስ ዳይሬክሽን ያለውን ዲስፕሌስመንት ከጨረስን ማን ነው የሚቀረን? በዋይ ዳይሬክሽን ያለው ዲስፕሌስመንት። በዋይ ዳይሬክሽን ያለው ዲስፕሌስመንት ደግሞ የቱ ጋር አለ መሰላችሁ? ይኸው እዚህ ጋር በዋይ ዳይሬክሽን ያለው ዲስፕሌስመንት ይኸውና። ይሄ ኤስ ዋይ is equals to displacement in y direction is equals to velocity in y direction time t plus 1/2 gt ስኩዌር ማለት ነው። ኦኬ ሶ ኤስ ዲስፕሌስመንት ኢን ዋይ ዳይሬክሽን ማለት ደግሞ ኤች ማለት ነው። በደንብ ይህን ዲፍሬንስ በደንብ ያዙት። ዲስፕሌስመንት ኢን ዋይ ዳይሬክሽን ማለት ምን ማለት ነው? ኤች ማለት ነው። ኦኬ ሶ ኤች ኢዝ ኢኳልስ ቱ ቪ ኢኒሻል ሳይን ቴታ ቲ ኦኬ ፕላስ 1/2 ጂቲ ስኩዌር ማለት ነው። ስለዚህ ዲስፕሌስመንት ኢን ዋይ ዳይሬክሽን ኢዝ ኢኳልስ ቱ ቪ ኢኒሻል ታይም ዋይ ቲ። ይቺ ቪ ኢኒሻል ዋይ ማለት ቅድም እንዳሳየዋችሁ ወደ ማን ትቀይራለች? ቪ ኢኒሻል ታይም ሳይን ቴታ ማለት ነች። ይቺ ቪ ኢኒሻል ዋይ ማለት ለምን? በዋይ ዳይሬክሽን ስለሆነች አንግል ስላለን ቪ ኢኒሻል ሳይን ቴታ ቲ ፕላስ 1/2 ጂቲ ስኩዌር ማለት። ስለዚህ ይሄ ኤችን እንደዚህ አድርገን እናገኛለን ማለት ነው። ሶ በቀጣይ ቪዲዮ ላይ ደግሞ ኤች ማክስን እንዴት ካልኩሌት እንደምናደርጋት ኦኬ፣ ከዛ ደግሞ ታይም ኦፍ ፍላይትን እንዴት አድርገን ካልኩሌት እንደምናደርገው ኦኬ አሳያችኋለሁ ማለት ነው። ኤች ማክስን ብንጠየቅ እንዴት ነው የምንመልሰው፣ ፕላስ ደግሞ ታይም ኦፍ ፍላይት ኦኬ እንዴት አድርገን ነው የምንሰራው የሚለውን ኢኩዌሽን ድራይቭ እናደርጋለን አብረን። ቴንክ ዩ። እስከዚያ ግን ላይክ በማድረግ ሼር በማድረግ ፎሎ በማድረግ ኦኬ አበረታቱኝ። እንደዚህ አይነት ቪዲዮዎችን ደጋግሜ እንድሰራ የእናንተ ሰፖርት እጅግ አስፈላጊ ስለሆነ ኢምፖርታንት የሆነ ደግሞ ቶፒክ የምትፈልጉት ካለ ከስር ኮመንት ላይ አስቀምጡልኝ። አመሰግናለሁ ባይ